እኔ ታገኝዛቸው ነው በዶሮ እርባታ ተሰማርቻለሁ። ስሜ መቅደስ ቀለሙ እባላለሁ። አሁን የምገኘው በዶሮ እርባታ ላይ ነው። ስሜ ሰርክ አዲስ አበበ እባላለሁ። በዶሮ እርባታ ላይ ይሄው እንቁላል እያመረትኩ እየሸጥኩ ልጆቼን እያበላሁ ቤተሰብ እየጎረሰ ይሄው እኛም እየነገድን ለውጥ አግኝተናል። በጣም ይህን ስራ ከመጀመርሽ በፊት በምን ሙያ ላይ ነበርሽ? በፊትማ ጽዳት ነበር የምሰራው። ያው በጤና ምክንያት የዲስክ መንሸራተት በመባል ስራውን ትቻለሁኝ። ያን ስራ ከተውኩ በኋላ ለሕክምናም ብዙ ወጪ አወጣ ነበረ። ቤተሰብ ላይ ወድቄ ነበር። ከቤተሰብ ደግሞ አሁን እችን ዶሮ ማርባት ካደረገልኝ ወዲህ በማገኛት ነገር ለመድኃኒትም ለምንም እየገዛው እጠቀማለሁ። ቤትም በቤት ነበርኩኝ። ባለቤቴ በሚያመጣው ገቢ ነው የምንተዳደረው። ያቺ ደግሞ በቂ አይደለችም ለኑሯችንም ለልጆቹም። ጮራ ለህፃናትና ቤተሰብ ልማትና ቻይልድ ፈንድ ላንቺ ምን አይነት ድጋፍ አድርገልሽ? በመጀመሪያ ስልጠና ሰጥቶኛል። ከስልጠናው በኋላ 20 ዶሮና የዶሮቹን ልኬጅ ሰጥቶናል። መኖም 100 ኪሎ ሰጥቶናል። ድርጅቱ ይሄን ችግሬን በመረዳት ስልጠናዎችን ሰጥቶኛል። ዶሮዎችን ሰጥቶኛል። መኖ ሰጥቶኛል። እንደገና ተጨማሪም ዶሮ ሰጥቶኛል እና ይሄንን ራሴን እንዳስተዳድር አድርጎኛል። ልጆቼን እንዳስተዳድር አድርጎኛል። በተጨማሪም ድርጅቱ ባለሙያዎችን እየላከ ብዙ ክትትሎችን ያደርግልናል። በመጀመሪያ ስልጠና ሰጠን። ከስልጠና በኋላ ትምህርቱን ከወሰድን በኋላ ዶሮ ኬጂ ሰጥቶን በተባልነው መሰረት በስልጠናው መሰረት ሄደን ዶሮዎቹን በጥንቃቄ በሕክምና እያገዘን በስነ ስርዓቱ ተንከባክበናቸው ይሄው ማምረት ጀምረናል። ይህ ድጋፍ ከተደረገልሽ በኋላ ምን ለውጦችን አገኘሽ? ከዶሮቹ ጥቅም ያገኘሁት አይምሮዬ ጤነኛ ሆኖልኛል። ለምን በጣም የሚያመኝን ነገር አላስታውስም ከነሱ ጋር ስለምውል እግዚአብሔር የተመሰገነ ይሁን። ጤና ተስተካክሎልኛል። ሁለተኛ ነገር ደግሞ ለልጆቼም እንቁላል ከውጪ ምገዛው ቀርቷል። እዚሁ ነው የምጠቀመው። በቀን 12ም 13ም እስከ 15ም ይወልዳሉ። እስከ 4500 እስከ 5000 እሸጣለሁ በወር። ይሄንን ስራ ከጀመርኩ ጀምሮ ብዙ ለውጦችን አምጥቻለሁ። የልጆቼን ፍጆታች ያለው ለራሴ የማውላቸውን ነገሮች ራሴ ችያለሁና በጣም ብዙ ለውጥ ነው ያመጣሁት በራሴ ላይ ማለት ነው። በጣም የተጠቀምኩት ልጆቼንም ጠቅሜ ህብረተሰቡንም ጠቅሜ 23 ብር የሚሸጠው በ20 ብር እየጠቀምኳቸው እገኛለሁ አካባቢውን። እኔ ደግሞ የተጣራ ቤተሰብም በልቶ እኛም ተጠቅመን ምን ብለን 3000 ብር አገኛለሁ በወር። የወደፊት እቅድሽና አላማሽ ምንድነው? የወደፊት አላማዬ ዶሮቹን ማስፋፋት፣ ቦታውን አስፋፍቼ ዶሮ መጨመር ነው የምፈልገው። እኔ ወደፊት የምፈልገው በጣም ተነሳሽነት ስላለኝ ከዚህም የተሻለ ድጋፍ ተደርጎልኝ ደግሞ አምርቼ ሌላም ሰው በጣም እያመረትኩኝ እንድነግድ ነው የምፈልገው። የምታስተላልፊው መልእክትና የምታመሰግኘው አካል ካለ? ይሄን ላደረገልኝ ለጮራ አመሰግናለሁ። ይሄን እድል ሰጡ ልጆቼን እያጎረስኩ እኔ እየጎረስኩ ሌላም ሰው እየጠቀምኩበት ላለው ድርጅት እግዚአብሔር ይስጣቸው። ይሄንን ድጋፍ ያደረገልኝ ጮራ ለህፃናት ቤተሰብ ልማት እና እንዲሁም ቻይልድ ፈንድን በጣም አመሰግናለሁ። የዋና ዳይሬክተሩ መልእክት? ሲሳይ አለማየሁ እባላለሁ። ጮራ ለህፃናትና ቤተሰብ ልማት እንደ ቪዥን ይዞ የሚንቀሳቀሰው ፕራይቬት የሆኑ ኤክስክሉድድ እና ቨልነራብል የሆኑ ልጆችን ለነሱ ምቹ የሆነ አካባቢ መፍጠር እነሱም ህይወታቸው የተሻለ እንዲሆን ማድረግ ነውና በርከት ያሉ ስራ እንቅስቃሴዎች አሉ። ከዛ ውስጥ ግን ጉልህ ሆኖ የሚታየው የኢኮኖሚክ ስትሬንግዝኒንግ ፓርቱ ነው እና የዛሬው እንግዲህ ሰክሰስ ስቶሪያችን በነዛ ዙሪያ ላይ የሚያተኩር ይሆናል ማለት ነው። ቻይልድ ፈንድ ኢትዮጵያ በገንዘብ ድጋፍ አድርጓል፣ በቴክኒክ ድጋፍ አድርጓል እና ለዚህ ምስጋናችን እናቀርባለን። አመሰግናለሁ።